ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የጦይባ የዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ እንግዲህ በጦይባ ቤት እንገኛለን ከኑር መሐመድ ፈርኒቸር። ዛሬ እቃዋን ቤቷ አስገብቷል ማለት ነው። እቃዋንም አብረን የምናይ ይሆናል። ጦይባም ደግሞ ወደ ሀገር ቤት በቅርብ ትመጣለች እያልኳችሁም በቪዲዮ እየተናገርኩ ነበረ። ሀገር ቤት መጥታለች ማለት ነው። በሰላም ከቤተሰቦቿ ጋር ተገናኝታለች። እስኪ ደግሞ ሰላም ትባላችሁ ሰምጣና ኔት ለበዛችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ተከታታዮች እንዴት ናችሁ? ሰላም ነው አይደለ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ቀስ እያልኩ እንግዲህ ኢንሻአላህ ቪዲዮዬንም እሰራለሁኝ። ታበረታቱኛላችሁ። ሰብስክራይብ አድርጉ፣ ሼር አድርጉ። እንግዲህ ዩቲዩብ ክፈቱላችኋል ብዙ ጊዜ ማለት ነው። ትመጣለች በቅርብ እያልኳችሁ ነበረ። እህናት ብያችኋለሁ። እቻት እንግዲህ መታለች። እቃው አስገብቶላታል። እንግዲህ እንዴት ነው አሁን? ስንት ቀን ሆነሽ ከመጣሽ ወደ ሀገር ቤት? እዚህ ከመጣ አንድ ወር ይሆነኛል። አንድ ወር ሆነሽ? በቃ እንዴት አሁን እየለመድሽ ነው? ለምቻለሁ። አብሽሪ፣ አይዞሽ ማለት ነው። እናንተንም አመሰግናለሁ ማለት አይደለም። ወላሂ እቃው ደግሞ ማሻአላህ ብያለሁ። ችግር የለም። ኑሩንም አበረታቱ፣ ሰብስክራይብ አድርጉት። እንድሪስንም አትፍሬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ቻናላችን ቤተሰቦች? ያው እንግዲህ እስከዛሬ እኔና እንድሪስ ነበር የምታውቁታ። ዛሬ ደግሞ ሶስተኛ ሰው ጦይባን ይዘን መተናል። እዛው ውጭ ሀገር ላይ ነበር እንደናንተው የምትኖረው። እዛው እያለች ዩቲዩብ ከፍታ የተወሰነ እየመካከረች ነበረ። አሁን ደግሞ ሀገር ውስጥ ገብታ በራሷ ቻናል አንዳንድ ነገሮችን መስራት ትፈልጋለችና ቻናሉ እንደደረሳቸው በእንድሪስም ይለቀቃል። እኔም ሼር አደርገዋለሁኝ። እሷም ጦይባም ትለቀዋለች በራሷ። ሼር እናደርጋለን። እያንዳንዳችሁ ሲደርሳችሁ ሼር እያደረጋችሁ ላይክ እያደረጋችሁ ልክ እንደናንተው አረብ ሀገር ላይ ስትለፋ የነበረች እህት ናትና አሁን ደግሞ እዚህ ኢትዮጵያ ላይ መጣ የራሷን ስራ መስራት ትፈልጋለች። ሁሉም እሷ ውጭ ሆና ለኛ እንደስትተባበር እንደነበረ ሁሉ እናንተም ውጭ ያላችሁም ሀገር ውስጥም ያላችሁት ወንድሞች ሼር እያደረጋችሁ ላይክ እያደረጋችሁ አብሽሪ በርቺ እያላችሁ እንድትሰራላችሁ የምትፈልጉትን ነገር ደግሞ በኮሜንት እየጻፋችሁላት አበረታቷት። ይሄን ለማለት ነው የምወደው። እንግዲህ ዛሬ ከእንድሪስ ጋር ያዘዘችንን እቃ በእንድሪስ በኩል መታ እኔ የሰራሁላት ሶስት ተከፋች ሼልፍ፣ የቲቪ ማስቀመጫ፣ አልጋ፣ ቁም ሳጥን ተሰርቶ የተቀመጠ እቃ ነበረ። እሷም ወደ ሀገር እስከምገባ ድረስ አስቀምጥ ብላኝ አስቀምጠን ያው በታማኝነት አምተን አስረክበናታል። እሷም በሚያምርና ደስ በሚል መስተንግዶ ደከመኝ ሰለቼ ሳትል አስተናግዳናለች። በተገዛ እንኳን አይደለም ግቢዋ በተመረተ ፓፓዬ ለአትክልቱ በጣም የሚያምር ነው። እንግዲህ ዛሬ ሀርቡ ከተማ ላይ ከጦይባ ጋር ነው የምንውለው ኢንሻአላህ። እንደነገርኳችሁ እቃውንም እናሳያችሁ። ኑር መሐመድ ያሳያችሁ። መርሃባ እንግዲህ ያው እንደምታዩት ይሄንን የሚያምሩ ሶስት ተከፋች ቡፌ በፍላጎቷና በዲዛይኗ መሰረት የቀለም ምርጫ ብቻ ነው እኛ መርጠን በራሳችን የሰባንላት። እንደምታዩት ፏ አድርገን ሰርተንላታል። ይሄ ሶስት ተከፋች ቡፌ ነው። እዚህ ጋር ከታች በኩል ላይ የማይታዩ እቃዎችን እንዲይዝላት ብለን የክለሌ ሽሮ የበርበሬ እቃ እንዲይዝ ሰፋ ተደርጎ የተሰራ ገራሚ ስራ ነው። ደግሞ የቲቪ ስታንድ 32 ኢንች መያዝ እንዲችል አድርገን ስራ ላይ ብላይ ያው እንደዚህ እንደሚያምር አድርገን ስድስት አድርገን ሰርተናል። ለሪሲቨርና ለእንትን ማስቀመጫ እንዲሆንላት አድርገን እንደዚህ በሚያምር ስድስት አድርገን ሰርተንላታል። መኝታ ቤት ያሉትን እቃዎች ደግሞ እስኪ እንግዲህ መኝታ ቤት ያለ ከኮስሞቲክስ ሲጀምርላቸው እዚህ ጋር ኮስሞቲክስ በመስተዋት ናት። እዚህ ጋር መሳቢያ አለ፣ እዚህ ጋር በር አለ፣ እዚህ ጋር መሳቢያ አለ። ይሄንን አድርገን ሰርተንላታል። እዚህ ጋር አልጋው ባለ ፍላወሩ ነው። እዚህ ጋር በዚህ በኩል በር በዛ በኩል መሳቢያ አድርገን ነው የገጠምላት። ራስጌው በሌዘር ይሄኛው ደግሞ ፍላት ሁሌም አይሰለች ስራ ነው። እዚህ ጋር ከለር ምርጫውን ሁሉ ያው እንግዲህ ወደዋለች። ፊራሹንም ኤክስትራ ቦንድድ ፊራሽ ነው ገዝተን ያመጣንላት። በዛ በኩል ደግሞ ቁም ሳጥኑን እስኪ ደግሞ ላዙርና አሳያችሁ። እዚህ ጋር ቁም ሳጥኑ 2 ሜትር ነው። ወደዚህ ወደ ላይ እንደምታዩት በጣም ረጅም ነው። 2 ሜትር ከ50 አካባቢ ነው። እያንዳንዱ የኮምፎርት ማስቀመጫው ራሱ ትልልቅና ሰፊ ነው። እዚህ ጋር ብዙ ጊዜ የምነግራችሁ አሁን እኛ ጋር ቁም ሳጥን ስታሰሩ ጥልቀቱን በደንብ ተከታተሉ ሙላችሁ። ልክ እንደዚህ ኮምፎርት ማስቀመጫዎችን ስታስቀምጡ በር አላስከፍትም ይላችኋልና ነው። ለዛ ነው እዚህ ጋር እንግዲህ ኮምፎርትን ባራሱ አስቀምጣበት ወደ ኋላ በገፉት ራሱ ብዙ ማስቀመጥ ይችላል ስፋቱ። እዚህ ጋር እነዚህ መደርደሪያ በዚህ በኩል ላይ እንደዚህ
መደርደሪያ አድርገን የመሀለኛው ፓርት እንደምታዩት ልብስ መስቀያ ነው የተደረገው። እዚህ ጋር እንግዲህ ብዙ ጊዜ መስተዋት ከውጭ በኩል ላይ እንዲሰራላችሁ የምትፈልጉ ሰው እንደዚህ አድርገን እንድታስገጥሙ ስመክራችሁ ነበረ። ምክንያቱም እዚህ ጋር መስተዋት ከውስጥ ሲታሰር አንደኛ ማንኛውም ልጅ ምንም ቢኖራችሁ ከውጭ በኩል ላይ መስተዋቱን አግኝቶት ይሰብረዋል የሚል አደጋ አይኖርባችሁም። ሁለተኛ ይሄንን ከዚህ በኩል ልብስ አንስታችሁ እዚሁ ይሆነኛል አይሆነኝም የሚለውን ነገር አድርጋችሁ ተመልሳችሁ የማይሆናችሁ ከሆነ መልሳችሁ ለመቀየር በር ሳከፍቱ ሳትዘጉ ሳትሰላችሁ በደንብ እንድትጠቀሙበት እንዲረዳችሁ ነው። እንግዲህ የጦይባን ዕቃ ይሄንን ይመስላል። እሷም ደግሞ እንግዲህ ትምጣና ሀሳብ አስተያየቷን ትሰጣበታለች። አንድ በድጋሚ ነግራችሁ በደንብ እያደረጋችሁ ቻናሏን ፎሎ ላይክ እያደረጋችሁ ሼር እያደረጋችሁና አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ በእናታችሁ እንደው ደስ እንዲላት በቃ 10,000 15,000 20,000 ከዛም በላይ መድረስ የምትችል ልጅ ናትና እንድትሰራ አበረታታት። አዲስ ስለሆነች ስለምትፈራ የእናንተ እገዛ ስለሚያስፈልጋት ማለት ነው። ጠይባ ነይ እስኪ ደግሞ እንግዲህ የሚዲያ ሰው ስትሆኝ እንግዲህ ካሜራ መጥፋት ነው። ነይ እዚህ ጋር ቁጭ በይና አይ እንግዲህ ከስኪ ሀሳብ አስተያየት እስኪ ለሚዲያው ትፈሪያለሽ አውቃለሁ፣ ግን በተሻለሽ አቅም ድምፅሽን ከፍ አድርገሽ ለደንበኞችሽ መስጠት ያለብሽን አስተያየት እንድትሰጫቸው ነው። ስለ እቃው እስኪ ያለሽን አመለካከት ያለሽን አስተያየት በዚህ አጋጣሚ ግለጭላቸው። የቻናላችን ቤተሰቦች ስለ እቃው ወላሂ እንጃ በጣም ምርጥ ቀለሙ የእነሱ ምርጫ ነው፣ የኑሬ ማሻአላ ነው። እኔ በጣም ነው የወደድኩት ላይ እና ታማኝነታቸውን እንጃለን ምን እንደምል አላውቅም። ብቻ አላህ ማለት ነው እድሜና ጤና ይስጣችሁ። እናንተም አሰሩ ታማኝነታቸውን እኔ እንጃ ወላሂ መናገር አልችልም። አላህ እና ማሻአላህ ብያለሁ። ስታዘን በጣም ደህና በሚባልበት ወቅት ላይ ነው። እሷ ያው እዚህ የማይመቻችበት ሁኔታ ላይ ስለነበረች ወደ ሀገር እስከምትገባ ድረስ ባለው ነገር ላይ ሰርተን አስቀምጠናል። እንደምታዩት እንግዲህ ይሄ አሁን በርካሹ ሰዓት ላይ እየተሰራ ነው። ዛሬ ላይ አልጋ ከ70 ከ80 ሺህ ብር በላይ ባለፈበት ነው። ቁም ሳጥን ወደ 100 ሺህ ብር ተጠግቷል። እነዚህ ኮስሞቲክሶች ከ25 እስከ 30 እና ወደ 35 አካባቢ ድረስ እየደረሱ ያሉበት ሁኔታ ነው ያለው። ቡፌዎቹም ቲቪ ስታንዶቹም በጣም እየጨመረ ያለበት ሁኔታ ላይ ነው። ነገር ግን የመጣችው በእንድሪስ ዩቲዩብ ላይ ነው። እሱ ደግሞ እኔ ጋር በጣም ቅርብ ጓደኛ ነው። በእኔ ላይ በሱ ላይ መጥቶ ማንኛውም ሰው ያፈረ የለም። እኔም ደግሞ ከስሬ ነው እንጂ የፈለገ ይሆን ዋጋ ጨምሯል እንኳን ብዬ ጨምሩ ብዬ አንድም ሰው አስጨንቄ እንትን ብዬ አላውቅም። እስካሁን ድረስ በእኔም በኩል መጣ በማንም በኩል መጣ እና ምናልባት ከሚዲያ ላይ ስንጠፋ ምን ስንል የስራ መብዛት ወይም ደግሞ ትእዛዞች ሲደራረቡብን ትእዛዝ ላለመቀበል ከመሸሽ የተነሳ ነው እንጂ በእምነት ጉዳይ ልንጠፋ ፈልገንም አይደለም፣ አንጠፋም። ነገር ግን እንደዚህ በታማኝነት እየወሰድን እየሰራን በየቦታው እያስረከብን እንገኛለን። ያስረከብናችሁም ሰዎች ካሁን በፊት ምስክርነት ሲሰጡ ነበረ። ዛሬም እድል ቀንቷት ጠይባም ሀሳብ እየሰጠች ትገኛለች። ኢንሻአላህ አሁንም በድጋሜ ሰብስክራይብ አድርጓት በደንብ አድርጋችሁ። ቻናልሽ አሁን ስንት ላይ ነው ያለው? 1300። ስለዚህ ከአሁን 1300 ማለት ማንኛውም ስራ የማይሰራ ሰው ምንም ዝም ብሎ አላለ የማይሆን ነገር እየለቀቀ ሊያገኘው የሚችለው ነው። ነገር ግን እሷ ስራ መስራት ትፈልጋለች፣ ደካማ እናት አላት፣ መጦር ትፈልጋለች። እዚህ መጣ አረብ ሀገር ላይ ብዙ ለፍታለች፣ ደክማለች። እዚህ ደግሞ መጣ ያለችበትን ሁኔታ እያየሁ ነበረ። የእናንተ እገዛ በደንብ ስለሚያስፈልጋት ነው አጥብቄ እየጠየኳችሁ ያለሁት። ላይክ አድርጉ፣ ሼር አድርጉ፣ ለብዙ እህት ወንድሞቻችሁ እያደረሳችሁ የምትሰራውን ስራ በዛ ላይ ትለቅላችኋለች። እንግዲህ እኛ ጠይቀናችሁ እናንተም እንደማታሳፍሩን ተስፋ እናደርጋለን። ቻናሉ ይደግና ደግሞ ሌላ ጊዜ ተመልሰን መተን የምናመሰግንበት ቀን እንዲደርስ ከፈጣሪ ጋር እንግዲህ እየተመኘው ዛሬ በጠይባ ቤት የነበረን ቆይታ ይሄን ይመስላል። ጠይቢ በነበረሽ መስተንግዶ በጣም አድርጌ ነው እኔ ደስ ያለኝ፣ በጣም አድርጌ ነው የማመሰግነው። እቃዬንም ደግሞ ቃሌን ጠብቄ ስላስረከብኩና አንቺም ደስ ብሎሽ ስለተረከብሽኝ ወላሂ ከምንም በላይ ከገንዘቡ ከምንም በላይ የደንበኞቻችን ፊት እንደዚህ አብርቶ ስናይ ለእኛ ትልቅ እርካታ ያ ነውና ከልብ ደስ ብሎኛል። አመሰግናለሁ። እንድርሳብንም ማመስገን እፈልጋለሁ። ሰላማችሁ ይብዛ። እንግዲህ የጠይባ ቤተሰቦች እንግዲህ ጠይባ ወደ ሀገር በቅርብ ትመጣለች እያልኳችሁ ቪዲዮ እሷ ላይ እለቅላታለሁ። ቻናሉን እንግዲህ ከፍቼ እላታለሁኝና 1300 ሰብስክራይብ ደርሳለች ማለት ነው። አገር ቤት ገብታለች። ስደተኛ እህታችሁ ናት። ሰብስክራይብ አድርጉ፣ ሼር አድርጉ። ሲቀጥል ደግሞ ትእዛዝ እንደዚህ ቤተሰቦቻችሁን ሰርፕራይዝ ማድረግ ለምትፈልጉ አናግሯት ማለት ነው። ማበረታታት ማለት በቃ በስራ የሰው ልጅ መጥቀም ነው አይደል እንዴ? ጥቀሟት፣ እህታችሁ ናትና ማለት ነው።
አይደለ እንዴ? ከመጀመሪያ ዩቲዩብ ስንከፍት እንደዚህ ብዙ ዋጋ ያስከፍላል፣ ያደማል በእርግጥ ማለት ነው። ነገር ግን እዚህ ጋር እንትን ለማለት የሆነ በቃ ቪዲዮ ሰርታ ሁሌ እንደዚህ ለመልቀቅ ልምድ ይጠይቃል። ሰዓት ጊዜ ሊኖራት ይችላል፣ ትፈራለች። እና ስለዚህ ሰብስክራይብ አድርጉና አበረታቷት፣ እዘዟት፣ ሰርፕራይዝ አድርጉ ቤተሰቦቻችሁን ማለት ነው። በሷ ላይ ይሄ ነው የምላችሁ። እንግዲህ ስለምትፈራ ነው ዩቲዩብ ስንከፍት ሁላችንም ደግሞ እንፈራለን ማለት ነው። በኋላ ነው እንደዚህ ቀስ እያልን እንትን የምንለውና ለመናገር እንደዚህ ያኔ ኮንፊደንስ የሚኖረን ማለት ነው። ስለዚህ እህቴን ሰብስክራይብ አድርጓት ወላሂ እንደው በቅንነት ማለት ነው። የሚጎልባችሁ ወይንም ደግሞ የሚቀንስባችሁ ነገር የለም ሰብስክራይብ ብታደርጉ ማለት ነው። እና እዘዟት እላችኋለሁ። ዛሬ እንግዲህ ወሎ ሀርቡ እንገኛለን በሷ ቤት ማለት ነው። ይሄን ይመስላል። እቃውንም እንዳያችሁት ነው፣ መሐመድ እንዳሳያችሁ ነው። ይሄን ይመስላል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እንወዳችኋለን።